ኮማንደር መላኩ አቻ ይባላሉ በኢትዮጵያ ፖሊስ ዩኒቨርሲቲ በስልጣና ምክትል ፕሬዝዳንት ስር መሰረታዊ ፖሊስ አካዳሚ ስልጣና መምሪያ ኃላፊ ነኝ። የሰራዊቱን ተጋድሎ ሳይ እነሱን በማሰልጠኔ እነሱን በማፍራቴ በተለያየ ቦታ ላይ ግዳጅ ላይ ሲወጡ ጀግንነታቸውን ሳይ ሰላም ማስከበር ድረስ ሄዶ የኛ ወታደር ወይም የኛ ፌደራል ፖሊስ ብቃት ይዞ ሲመጣ ሲመሰከርላቸው ደስታ ይሰማኛል። እኔ እኮራለሁ። በጣም ነው የሚኮራው። በዚህ ተቋም ውስጥ በመቀላቀላቸው በጣም ደስተኛ የሆኑ ሰዎችን ትሪት አድርገን ስለምናወጣ በማንኛውም ቦታ በጤናው ዘርፍ እስከ ፒኤች ዶክተሬት የሰሩ አሉ የኔ ተማሪዎች። ለአገር ነው የሰራነው፣ ለአገር ነው የምንሰራው፣ ቀጣይም ለአገር ነው የምንሰራው። አገር ኢትዮጵያ በውስጣችን መግባት መቻል አለበት። አሁን እኛ ማሰልጠኛ ውስጥ ነው የምንሰራው። እኔ ኢትዮጵያ መምሰል አለብኝ። ኢትዮጵያ በኮማንደር መላኩ አቻ ውስጥ አለች ወይ? ካለች ደግሞ እኔ የሚመራቸው ሰዎች ውስጥ ገብታለች ወይ ኢትዮጵያ የሚለውን አቀናጅተን ነው የምንሰራው። ደስተኛ ነኝ። ኢትዮጵያ ኢሚዬ ኢትዮጵያ ኢሚዬ ኢትዮጵያ ኢሚዬ እኛ ጋር የሚገቡ በጣም የተማሩ ዲግሪ ያላቸው ዲፕሎማ ያላቸው ሌቨል 4 የጨረሱ መሐንዲስና ሙያ ያላቸው ቴክኒሻኖች፣ መካኒኮች፣ ብዙ ሙያ ያላቸው ሐኪሞች ለምሳሌ አሁን ብዙ ኤችኦ ድረስ የተማሩ ልጆች በብዛት ፖሊስ ሆስፒታል በጊዜያዊነት ተቀጥሮ የሚሰሩ ሌሎችም ከክልል ላይ በዲግሪ የተለያዩ ዩኒቨርሲቲ ገብቶ የወጡ ልጆች በርከት ያለ ወደኛ እየተቀላቀለ ነው። ጥራቱን ከመከታተል አንፃር መስራት ያለበት ነገር በወታደራዊ ስራ ላይ በስነ አእምሮ የፖሊስን ምንነት፣ እሴቶቹን፣ አላማውን፣ ተግባሩን ምንድነው የምንሰራው የሚለው በደንብ በስፋት ይሰጣቸዋል። ስለዚህ ከነሱም የተማሩ ልጆች እዚህ ሲገቡ ፊድባክ እንቀበላለን። እንኳን ወደ ትልቁ ተቋም መጣን፣ እኛም አገር ተረካቢነን ተቋምን እንለውጣለን በማለት ደስተኞች ናቸው። ትልቅ ራዕይ ያለው ተቋም ነው። ማንኛውም ሰው እናንተም ከዚህ ተመክሮ ወስዳችሁ እኛ ጋር ዶክተሬት የተማሩ ልጆች አሉ፣ ኢንጂነሪንጎች አሉ፣ መሰረታዊ ፖሊስ ስልጠና ውስጥ ዲግሪ የተማሩ ልጆች አሉ። ስለዚህ ተፈላጊ ተቋም ስለሆነ ባለ ብዙ ራዕይ ተቋም ስለሆነ መላው የኢትዮጵያ ወጣቶች ወደዚህ ተቋም ተቀላቅላችሁ የአገሬ ባለውለታ እንድትሆኑ ከዚህ ጀግና ሰራዊት ጋር ተቀላቅላችሁ ስልጠና ወስዳችሁ በተማራችሁት ሙያ በተቋም ውስጥ እንድታገለግሉ ቶሎ ኑ ብዬ ጥሬን አስተላልፋለሁ። ሰላምና ደህንነት ለሁለንተናዊ ተጠቃሚነት